ሰላም እንዴት ናችሁ የቻናሌ ተከታታዮች? ዛሬም የተለያዩ ፎቶዎችን አቅርበንላችኋል። የተለያዩ አርቲስቶችም በዚህ ቪዲዮ ላይ ተካተዋል። አብራችሁኝ ሁኑ። የፎቶ የምታዩት ሃናን ታሪክ ትባላለች። የምታሳየው ፎቶዎችና የምታጋራቸው በኢንስታግራም የምትለቃቸው ፎቶዎቿ እጅግ ተወዳጅነትን አትርፈዋል። ታዲያ አርቲስቷ የምታገኘው ፎቶ በጣም ብር ያመጣላታል ተብሏል። ዛሬም በሌላ ቪዲዮ ተመልሰናል። እዩት፣ እጇ ላይ ያደረገችው አምባር እና ሰዓቱ ምናምን እንጂ በጣም አሪፍ ፎቶ ነበረ። እዩት፣ ሀበሻ ቀሚሱ ምናምን በሙሉ ያምራል። ነገር ግን ትንሽ ከንፈሯ ላይ የተጠቀመችው እንትን ፕላስቲክ ሰርጀሪ ነው፣ ይደብራል እንጂ ይሄ 8/10 ይገባዋል። ይሄ ፎቶ አሪፍ ነው። ሁለተኛው ፎቶ ደግሞ ይሄ ነው። ሁለተኛው ፎቶም ያምራል። ግን ያው አንዳንድ ደግሞ ያለ አግባብ የሆኑ እንትኖች አሉ። አውትፊቱ ያምራል፣ በቃ አልተጋነነም። ጆሮዋ ላይ የተጠቀመችው መነጽር ምናምን ግን ላይክ በጣም ወርዝ እንዳደረገች ያስታውቃል እንጂ ይህም አሪፍ ፎቶ ነው። 8/10 ሰጥተነዋል ለዚህ ፎቶ። ወደ ሌላኛው ፎቶ፣ ይህም ፎቶ አሪፍ ነው። ከዛ አንድ ልብስ ነው፣ ከዛ ጋር የተጠቀመችው ቦርሳ አሪፍ ነው። ይሄ ነው ምርጡ ሲቁም ፎቶ፣ ይሄ ነው ያምራል። ይህም ፎቶ ትንሽ ደግሞ ሰዓቱ፣ ቦርሳዋ። ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። እዩት፣ እጇ ላይ ያደረገችው አምባር እና ሰዓቱ ምናምን እንጂ በጣም አሪፍ ፎቶ ነበረ። እዩት፣ ሀበሻ ቀሚሱ ምናምን በሙሉ ያምራል። ነገር ግን ትንሽ ከንፈሯ ላይ የተጠቀመችው እንትን ፕላስቲክ ሰርጀሪ ነው፣ ይደብራል እንጂ ይሄ 8/10 ይገባዋል። ይሄ ፎቶ አሪፍ ነው። ሁለተኛው ፎቶ ደግሞ ይሄ ነው። ሁለተኛው ፎቶም ያምራል። ግን ያው አንዳንድ ደግሞ ያለ አግባብ የሆኑ እንትኖች አሉ። አውትፊቱ ያምራል፣ በቃ አልተጋነነም። ጆሮዋ ላይ የተጠቀመችው መነጽር ምናምን ግን ላይክ በጣም ወርዝ እንዳደረገች ያስታውቃል እንጂ ይህም አሪፍ ፎቶ ነው። 8/10 ሰጥተነዋል ለዚህ ፎቶ። ወደ ሌላኛው ፎቶ፣ ይህም ፎቶ አሪፍ ነው። ከዛ አንድ ልብስ ነው፣ ከዛ ጋር የተጠቀመችው ቦርሳ አሪፍ ነው። ይሄ ነው ምርጡ ሲቁም ፎቶ፣ ይሄ ነው ያምራል። ይህም ፎቶ ትንሽ ደግሞ ሰዓቱ፣ ቦርሳዋ። ሰላም እንዴት ናችሁ?